ውዶቼ እኔ ከታዘብኩት አንዱ ልንገራችሁ፣ እንጀራ ነኝ። በአሁኑ ሰዓት ላይ ሞት ቤት የሚመጡ ሰዎች ተስተምሮች፣ እኔ አስተናጋጅ ነኝ። እኔን ለመብላት ሲመጡ ድሮ ድሮ ሁሉም ያለቅስ ነበር፣ በጣም ያዝን ነበር። አሁን ላይ ግን አያለቅስም። እንዴት ሞተ? ምን ሆኖ? ምናምን የሆነ ጥያቄ ነው የሚያበዙት። በቃ እንባ እንኳ ጠብ አይላቸውም። እየበሉ በቃ ሆዳቸውን ይሞላሉ። ከላስ አይታወቃችሁም። ያ ሰው ሞተ ሞተ በደቂቃ ነው የሚረሱት። እና በጣም ትዝብት እየያዝኩባችሁ ነው። ስለዚህ ተው ይሄ ነገር። እኔ ታውቃላችሁ ከዚህ በፊትም እንጀራ ነኝ፣ አጋባለሁም፣ ባለ ሙሽሮችንም አጋባለሁ። የዛም ሰዓት አንድ ሰው ሲጋባ እኔን የማስተናግደው፣ አፋታለሁም። ሲፋቱም እኔን ነው ለምግብ የሚያቀርቡኝ። ይህ ነው ስራዬ። እንጀራ ነኝ። እንጀራ እንግዲህ በአሁኑ ሰዓት ላይ ዓለም ከኢትዮጵያ ውጭም እየሄደ ነው። ስለዚህ መናገርም አሁን ላይ በሁሉም ቦታ አለሁ፣ ብቻ አለሁ። እኔ አሁን ዩቱብ አውቆኝ ራሱ ዩቱብ ከፍቼ እንደከፈኩ ብቻ የዩቱብ ካምፓኒ አላወቀኝም ገና። ከዛ ውጭ ያለው ሁሉም ሰው እያወቀኝ ነው። በጣም ደስ ይላል። ማሻአላህ። እና ሃይማኖትሽ ምንድን ነው? ሃይማኖት ምንድን ነው ልትሉ ትችላላችሁ። ሃይማኖቴ ሙስሊም ነኝ። እንጀራ እኔ ሙስሊም የእስልምና ተከታይ ሃይማኖት ነው። ይህንንም መናገር ለካ አለብኝ። ዘርህ ምናምን እንዳትሉኝ፣ ኢትዮጵያዊ ነኝ።